ጥያቄ አለኝ። ጥያቄ አንድ ጎበዝ እኔ ያልገባኝ አንድ ነገር አለ ያልተረዳሁት። ጎበዝ እኔ ያልገባኝ አንድ ነገር አለ ያልደረስኩበት። ይሄ ማኒፌስቶ የሚሉት ደብተር እንዴት ቢጽፉት ነው? እንዴት ቢያቀልሙት? እንዴት ቢጽፉት ነው? እንዴት ቢያረቁት? እንዴት ቢጽፉት ነው? እንዴት ቢሳሱለት? እንዴት ቢጽፉት ነው? እንዴት ቢወዱት? ቀን እየቆጠሩ ዘመን እያሰሉ ከልጅ እስከ አዋቂ የሚገብሩት የሚያስገብሩት እሳቱን አንድደው የሚማግዱት። አይ ያለመታደል፣ አይ ያለመታደል፣ ወየው ድንቁርና፣ ወየው ከንቱነት። ጥያቄ ሁለት እናት ተንበርክካ ባጠባሁት ጡቴ ባቀፋችሁ ክንዴ እባካችሁ አድቡ ተው ሰላም አውርዱ ብላ ስትማጸን አይተው እንዳላዩ ሰምተው እንዳልሰሙ አለፏት ያችን ቀን። ደግሞ ሌላ ዝጎታ፣ ሌላ የእርቅ ማዕድ፣ ሌላ የእርቅ ገበታ። እንደ ባህላችን እንዳደግንበቱ የአገር ሽማግሌው ቄስ ሼክ ያዛውንቱ ሄደው ለምነዋል። ጦርነት አይበጅም ብለው ገስጸዋል፣ መክረዋል፣ ዘክረዋል። እነሱ ያው ናቸው ከመጤፍ አይቆጥሩ። ልባቸው ደንድኗል፣ በትዕቢት ተሞልተዋል። ልባቸው ደንድኗል፣ በትዕቢት ተሞልቷል። በጥላቻ ሰክሯል፣ ደም ለመፋሰሱ ቀን ቆርጧል። ሴፍ ስሏል፣ መብረቃዊ ጥቃት ለማለት ቸኩሏል። አይ ያለመታደል፣ አይ ያለመታደል፣ ወየው ድንቁርና፣ ወየው ከንቱነት። ጥያቄ ሶስት እንዲያው ለመሆኑ ከአራት ኪሎ አጸድ ከአራት ኪሎ ልፍኝ አይደለም ከህዝቡ ተጣልቶ ተጠልቶ ተገፍቶ ይቅርና በራሱ ፍላጎት ሻንጣውን ሸክፎ ከሄደ በኋላ ተመልሶ መጥቶ ከፓርላማው ቆሞ እጁን ከፍ አድርጎ ምሎ ተገዝቶ ዙፋኑን አድሶ የመራስ ማን አለ? የገዛስ ማን አለ? እንኳንስ ኢትዮጵያን ክዶ የባከነ። አይ ያለመታደል፣ አይ ያለመታደል፣ ወየው ድንቁርና፣ ወየው ከንቱነት። እኛ ካልበላ ነው ጭረን እንበትነው ካልሆነ በስተቀር አስቀድሞ ነበር ከህዝብ መቀራረብ፣ ከህዝብ መወዳጀት። አሁን ምን ዋጋ አለው? ሀገር ተረካቢን ትውልድ ማስፈጀት። አይ ያለመታደል፣ ወየው ድንቁርና፣ ወየው ከንቱነት። ጥያቄ አራት እስቲ መልሱልኝ። ጥያቄ ግልጽ ነው። መቼ ነው የታንክ ጥይት ቲማቲም የሆነው? እስቲ መልሱልኝ። ጥያቄ ግልጽ ነው። መቼ ነው የመድፍ ጥይት እምቧይስ የሆነው? እሳት አይደለም ወይ ጎርሶ የሚተፋው? በነደደው እሳት በተማገደው አጥንት ዳር ቆሞ እየሞቀ ጦርነት ለኛማ ባህላዊ ጨዋታ ነው ብሎ ተመጻደቀ። አይ ያለመታደል፣ ወየው ድንቁርና፣ ወየው ከንቱነት። ይቅር እንባባል ለስካሁኑ ጥፋት፣ ለስካሁኑ ስህተት በሚሉበት ጊዜ በሚሉበት ወቅት ለዛው ደብተር ብለው ለዛው ማኒፌስቶ 27 ክረምት 27 በጋ ያላዩትን ዋሻ ተመልሰው ገቡ በስተመጨረሻ። አይ ያለመታደል፣ ወየው ድንቁርና፣ ወየው ከንቱነት። አመሰግናለሁ። ከናንተ በላይ ዕውቀት የለኝም ባይሆን ይሄ ጦርነት መቼም ብዙ ነገር ያስተምረናል የሚማር ካለ
ፖለቲካ መቼም ያው ብዙ አካሄድ ብዙ መንገድ ብዙ አቀራረብ ብዙ አሸራረብ ሊኖረው ይችላል ነገር ግን ኢትዮጵያዊነትን ማዕከላዊ ያላደረገ ኢትዮጵያን ማዕከል ያላደረገ ፖለቲካ ምንም ማይል ብትታጠቅ ምንም ማይል ሀብት ብታጋብስ ድምሩ ዜሮ ነው መጨረሻው አያምርም እንማር አመሰግናለሁ